ይሄ ቪዲዮ ለአንተ ነው ሙስሊም ወንድሜ። ይሄ ቪዲዮ ለአንቺ ነው ሙስሊሟ እህቴ። ወጣቶች ነን፣ ሶሻል ሚዲያ ተጠቃሚ ነን። እስኪ በሚገባን ቋንቋ ትንሽ እናውራ። ምክንያቱም በሐዲሱም በምኑም ሊገባን ስላልቻለ ማለት ነው። እኔ ለእናንተ አንድ ጥያቄ አለኝ። በተለይ ቲክቶከሮች ኮንታክታቸው እስላማዊ ያልሆነ አንዳንዶች ሙስሊሞች አላችሁ። እኔ የምልህ አንተ አሁን ላይ እየሰገድክ አይደለም፣ በፍላጎት መስጂድ ሄደ እየሰገድክ አይደለም። ግን አንድ ግለሰብ መጥቶ ነው አንተ መስጂድ ሄደ መስገድ አትችልም ቢል ደስ ይልሃል? አትስገድ ቢል ደስ ይልሃል? አይልህም። አንቺ ፈልገሽ ነው ሶሻል ሚዲያ ላይ ወጥተሽ እየተራቆትሽ ያለሽ ጸጉርሽ ምናምን እየከፈትሽ ቪዲዮ ምሰሪ። ሁላችንም ነው የሚመለከቱ። ሀታ እኔ እየፈለገ ነው እንኳን ዲናችን ላይ ጠንካራ ሳንሆን ቀርተን እየተራቆተን ነው። ግን አንድ ግለሰብ መጥቶ አንቺ ሂጃብሽን አውልቂ ቢልሽ ደስ ይልሻል? እቺ እስከ ግማሽ የምትለብሰውን ብትሆን ማለት ነው ደስ አይልሽም? ግን ያገልቢ ሀሩን ሚዲያ ፌስቡክ ፔጁ ላይ ምን ፖስተ? ሂጃብ አክሱም ላይ ተከልክሏል። በይፋ ማሪ፣ በይፋ አዛም ማድረግ አይቻልም። መስጂዶቹ የተዘጉ ነው። ጀናዛ ይዞ በአስፋልት መውጣት አይቻልም ውስጥ ለውስጥ ካልሆነ በቀር የመሳሰሉ አይነት ነገር። ምናልባት አንዳንድ ሰው በዛ ላይ ቪዲዮ ሊሰራበት ይችላል። ግን አይኖ ሁልሽንም ይሄ ነገር እየተከታተልሽ እንዳልሆነ ዋይ ለሙስሊም ፍትህ ከጠየቅ ፎሎወርሶቹ ምናምን ይደብራቸዋል። ለሙስሊሞች ፍትህ ከጠየቅሽ ፎሎወርሶችሽ ይደብርሻል። ምክንያቱም ኮንታክትሽ ከእንደዚህ ያን ነገር ጋር የተያያዘ አይደለም። ለምን ታንቋ አይሞትም ሲፈልጉ እሺ ደኸልን ያና ከደበራችሁ ይደብራችሁ። አንዳንድ ቲክቶከሮች ጥሩ ተከታይ ያላቸው ምናምን ሊኖሩ ይችላሉና እነሱ ፑሽ አድርጓቸው ፍትህ ሊጠይቁ ይችላሉ ከስንት አንድ። ግን በአክሱም ላይ በተለይ ሰሞኑን በተደረገ ያለው ነገር ላይ እስኪ ያምጡልኝ ቲክቶከሮችን ፍትህ የጠየቁ እነዚህ ሙስሊም እስላማዊ ኮንታክት ላይ የሚሰሩ ምናምን ልጆች አይደሉም። ሙስሊም የተባሉ ቲክቶከሮች ፌመሶች አምጡልኝ እስኪ። ይሄ የማን ጥፋት ነው? እነሱ በእኛ ጥፋት እኮ ነው እንደዚህ የተቀጡ ያሉት። እኛ ፈቅደን ሶሻል ሚዲያ ላይ ወጥተን ለምን እንዘላዘል? ስለ ዲናችን ለማናቅ የሂጃባችን ክብር ላይ አልገባን፣ የእስልምና ክብር ላይ አልገባን። በእኛ ምክንያት እነሱ እዛ እየተቀጡ ነው። ይሄ ጉዳይ ምንም ከብሔር ጋር አያይዞም። እስኪ አወልሽ ለእምነትህ ኑር፣ ለእምነትሽ ኑሪ። ከዛም ብሔሩ ትደርስ የትም አይሄድም፣ ትፋጃላችሁ በኋላ ላይ። ፍትህ ጠይቁ። አውቃለሁ እኛ አንድ ብንሆን የሆነ ነገር መለወጥ እንደምንችል፣ ግን አንድ መሆን አቃተን። አንድ መሆን አቃተን። ለሂጃባችን መቆም፣ ለዲናችን መቆም አቃተን። እዚህ ሶሻል ሚዲያ ላይ ሁላችንም በራሳችን ነገር ቢዚ ሆነን ግን ማድሬ ወላ እኔ ለዚህ ነው እኮ አሁን ሀገሪቷ ተቀየረች አማረባት ምናምን ሰርፕራይዝ አልሆንም ልሽ። ህግ የሚባል ነገር አለ። ህግ የሚባል ነገር አይሰራም። ሹንሳዊ ጀዲ